በስልክ ንስሐ መግባት ይቻላል የሚል ነው የዛሬው ውይይታችን። በስልክ ንስሐ መግባት ይቻላል ወይ? ብዙ ጊዜ በተለይ ከሀገር ውጭ ያሉ እህት ወንድሞች ይህንን ይጠይቃሉ። ግን በስልክ ንስሐ መግባት ይቻላል አይቻልም የሚለውን ከማንሳታችን በፊት አምላካችን እግዚአብሔር ያው እንደ አቅማችን ነው እንድንሰራ የሚፈቅድልን። ቤተክርስቲያንም ያንን ነው የምታዘን። እንግዲህ ካህን በሌለበት ካህን በተሟላበት ቅዳሴ እንኳን ያው በአምስት ካህናት እንደዚህ ሊቀደስ ይችላል። ካህን ግን ከሌለ ሁለትም አንድም ሆኖ መቀደስ ይቻላል። እንደምናገኘው የካህናት ቁጥር ይወሰናል ማለት ነው። ይሄ ዶግማ አይደለም፣ ቀኖና ስለሆነ ማለት ነው። ስለዚህ በስልክ ንስሐ መግባት ቤተክርስቲያን ለምንድን ነው ካህናት እያሉ በስልክ ንስሐ መግባት አይቻልም ብላ የምትከለክለው የሚለውን እናንሳና ከዛ በኋላ በውጭ ያሉት ወንድሞች ደግሞ እንዴት ማድረግ እንዳለባቸው እንመለከታለን። በመጀመሪያ በስልክ ንስሐ መግባት አይቻልም የምትለው ቤተክርስቲያን ካህናት በበቂ ሁኔታ ባሉበት ስፍራ በስልክ ንስሐ መግባት አይቻልም። ይሄ ደግሞ ለራስ ጥቅም ነው፣ ንስሐውን ለሚናዘዘው ሰው ጥቅም ነው። ምክንያቱም ንስሐ ስንገባ አንዱ ጥቅሙ ወይም ደግሞ አንዱ ከክርስቶስ ከምንካፈለው ነገር አንዱ ህፍረቱን መካፈል ነው። ህፍረቱን ማለት አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንም እንደምናውቀው የተሰቀለው እርቃኑን ነው። ስለዚህ የእኛን ንፍረት አፍሮልናል ማለት ነው። እኛም ደግሞ በንስሐ አባቶቻችን ፊት ስንቆም ወይም ደግሞ ተቀምጠን ኃጢአታችንን ስንናዘዝ እየኮራን አይደለም፣ መቼም እያፈርን ነው አይደል? ሰው በሰራው ኃጢአት እንደው በድያለሁ ያ የጠፋው ልጅ እንዳለው ማለት ነው። አባቴ ሆይ ከዚህ በኋላ ልጅ ተብዬ ልጠራ አይገባኝም፣ ከባሪያዎችህ እንዳንዱ ቁጠረኝ ብሎ አፍሮ በሰራው ስራ በስህተቱ ተጸጽቶ ወደ ክርስቶስ እንደተመለሰ እናውቃለን። ስለዚህ አንዱ ፊት ለፊት ሄደን አባቶች ጋር ንስሐ የምንገባው የክርስቶስን ህፍረት ለመካፈል ስለሆነ ከዛ ክብር እንዳይቀርብን አባቶች ከስልክ ይልቅ በአካል መታችሁ ተናዘዙ ይላሉ። በውጭ ላሉ ወንድም እህቶች ግን ምንም ማድረግ አይቻልም። በውጭ እኮ እንኳን ንስሐ ይቀርና ቅዳሴ በአውዲዮ የሚሰሙ እህት ወንድሞቻችን አሉ። ያ ግን ምርጫ ስለሌላቸው ነው። እና ምርጫ የሌላቸው ኃጢአታቸውን ሳይናዘዙ ከሚቀሩ በስልክም እዚህ ካሉ ወንድሞች ጋር ተነጋግረው ንስሐውን ወይም ደግሞ ኃጢአታቸውን መናዘዝ የንስሐ ሚስጥርንም መፈጸም እንደሚችሉ ቤተክርስቲያን በዚህ ትምህርት ትስማማለች ማለት ነው።